ሙሴ ከተራራው ሲወርድ ከእግዚአብሔር ጋር ነበር ሲነጋገር ያለው እና ወደ ሕዝቡ መካከል ሲደርስ ግን ሕግን ነው ይዞ የተገለጠው። ጌታ ኢየሱስ ክርስቶስ ግን እውነተኛ ብርሃን ሆኖ ወደ ዓለም ሲመጣ ያን ጊዜ የመጣው ጸጋንና እውነትን ተሞልቶ ጸጋውን ሲገልጥ ቆይቷል በተለያየ መንገድ ግን አልተቀበሉትም። አሁን ተረጋግጧል እስራኤል እንዳልተቀበሉት። እውነት ምን አይነት ውጤት ያስገኛል? ጌታ ኢየሱስ ክርስቶስ ለእውነት ሲመሰክር ምንድነው ውጤቱ ብለን ስንል የእውነት ብርሃን ሲገለጥ የሰውን ኃጢአተኝነት የሚገልጥ በምዕራፍ 3 መጀመሪያ ላይ እንደተገለጠው እውነትን አስመልክቶ ጌታ ኢየሱስ ክርስቶስ ሲናገር ምንድነው ያለው? ቁጥር 19 ላይ ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ ነገር የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። ዲሲ እማፍረው እውነትን የሚያደርግ ነው። ስለዚህ እውነት ሲገለጥ በቀጥታ ሐሰትን ራቁቱን ይቀራል። እውነትና ብርሃን በአንድ በኩል ናቸው። የእውነት ብርሃን ልበለው ሲገለጥ የሐሰት ማንነት ራቁቱን ሆኖ ይታያል። አመጽ፣ ኃጢአት፣ ክፋት ይገለጣሉ እውነት ሲበራ ማለት። ስለዚህ ለእውነት ለመሰክር ተወልጃለሁ ማለት ጌታ ኢየሱስ ክርስቶስ ለእውነት በመሰከረ ቁጥር የሰው ልጆች ኃጢአተኝነት ይገለጣል። የሰው ልጆች ኃጢአተኝነት በተገለጠ ቁጥር ለኃጢአት የሚገባው ፍርድ የእግዚአብሔር እውነተኛ ፍርድ የእግዚአብሔር የጽድቅ ፍርድ ይገለጣል። የኃጢአት ደሞዝ ሞት ነው የሚለው እውነት ነው። ይሄ እውነትን በትክክል መግለጥ ይሁን እንጂ ተስፋም አለ። ቀጥሎ እንዲህ እውነቱ ሲገለጥ የሰው ማንነት ይህን ያህል የሚፈረድበት ማንነት መሆኑ ቢገለጥም ቅሉ ተስፋ እንዳይቆርጥ ከእውነት ጋር እግዚአብሔር ጸጋን አብሮ ሰጥቷል። ስለዚህ እውነትን ጸጋና እውነትን ነው የተሞላው ጌታ ኢየሱስ ክርስቶስ። ሁለቱ ተጠባብቀው እውነት ይነገራል። ከዛ በኋላ ግን ሰው በጸጋ ደግሞ ተቀባይነት ሊያገኝ እንደሚችል ስለ እውነት ሲነገር የኃጢአት ደሞዝ ሞት ነው ቢባልም ስለ ጸጋ ሲነገር እግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው፣ በልጁ የሚያምን የዘላለም ሕይወት አለው የሚለው ይገለጣል ማለት። እነዚህን ተሞልቶ ነው የመጣው። በአንድ በኩል እግዚአብሔርን እውነት፣ በሌላ በኩል ግን እግዚአብሔርን ጸጋ፣ ሁለቱንም ይዞ በሥጋ ተገለጠ።